ዛሬ የመጣሁት ጉድ ላወጣ ነው የነበረ ተደብቆ የነበረ እንዳለ ጉድ ላወጣ ነው። ጉድ ማለት እንደዚህ እንደተቃጠልኩት ደግሞ አይቀርም። አንተም አንድ ቀን ታለቅሳለክ። እንደዚህ እኔ እንዳለቀስኩኝ አንድ ቀን አንተም ብላ ታለቅሳለክ። ምን የሚል ራሱ ቃላት አቅቶኛል። እኔ ጋር ምንም ሰላም የለኝም። ምንም ሰላም ማለት ይሄ ጉድ እስከማወጣ ድረስ ምንም ሰላም የለኝም። ታለቅ አንድ ቀን አንተም ታለቅሳለክ። የሚታለቅስበት ቀን ደግሞ ይመጣል። እኔ እንዳለቀስኩ አንተም ታለቅሳለክ። እንደዚህ እንዳለቀስኩት አንተም ታለቅሳለክ። እኔ ብቻ አለቅሽ አንተ እንድስቅ እናለን። የሰርጋችን ቀን አብረው እየተነሳን ፎቶ እያየሁ እየተቃጠልኩት መቼም አንተ ጉድ ሳላወጣ አንተ ካሜራ ጀርባ የምታወራው ሌላ፣ ካሜራ ፊት ለፊት የምታወራ ሌላ ነው። የእውነት የሻሩን ጉድ ሳላወጣ ጉድ የሱን ሁሉ ሳላወጣ መቼም ወደ ኋላ አልልም። ከትናንትና ወደ በስነ ስርዓት በዋትስአፕ እያወራን ነበረ፣ በኢሞ እያወራን ነበረ። ትናንትና እኔ ያ ቪዲዮ ሲሰራ እሱ ብሎክ አረገኝ ከዋትስአፕ ላይ ማለት እንዳለ ከነድምጡ እንዳለ ብሎክ አረገን። በፊት እሱ የላከልኝ ቪዲዮም ድምጥም ሁሉም ብሎክ አረገልን። ሊከፍት ሲሎ የሱ ድምጥ አይሰማም። እኔ ደግሞ የኢሞ ላይ የቀረጥኩት የሱን ድምጥ እንዳለ ያወራን ምስጢር ሁሉ አለ ስልኬ ውስጥ አለ። ትላንትና ሲደውለው ስልክ አላነሳም። ስልክ እየጠራ በኢሞ ማለት በዋትስአፕ ብሎክ አርጎኝ ነበር። ያንተ ሁርደት ከታች ጀምሬ ከላ እስከማወጣ ድረስ መቼም ታለክ። አሁን እኔ ሌላ አገር ስራ አለው ነው አንተ እንደፈለክ የምትሆነው። ሌላ መናገር የሚፈልግ ነገር አለ። አሜሪካ ነው የራስሽን ማረግና የራስሽን እንትንሽ ከሰጣሽ ይሄ ልጁ በኋላ ተጠቀመብኝ ባሌ ነው ይሄ አመት እንደ ጎደኛ ቆዮ ብለሽ የምታናገሪው ከሆነ ያ ቀን ጉድሽ ነው የሚፈላው። ግን ምንም አይልም፣ ኢትዮጵያ ገባለሁ። እንደዚህ የሰው ቤት አይቀርም፣ እመጣለሁ። ያን ጊዜ ይሄ ልጁ ከማን ጋር ነው ትዳር ያመረተው? መጀመሪያ በህጋዊ የሆነችው ሚስትዮ የትኛ ነው? እናለን ያን ጊዜ እንደዚህ እንደተቃጠልኩት ደግሞ ዝም አልልም። በፊት ኢቴምቢን ወዳለው ብሎ ፖስት ያደርጋል። ለምንድን ነው እንደዚህ የምታደርገው? ከኔ በውስጥ መስመር የኔ ቆንጆ፣ የኔ ማር፣ የኔ ጣፋጭ እያልክ ከኔ ብርግን ለማፈለግ ነው ወይስ ለምንድን ነው እንደዛ የምትለኝ? ለምንድን ነው የኔ ጊዜና የኔ ሰዓትና የኔ እንትን የምትቃጥለው? ለምን? ቸሩ መቼም አንተን አልተወም። ታለክ እሰራለሁ። ትላንትና ለምንድን ነው ቪዲዮ የሰራሽ ብሎ እኔ ድምጡን ካዳመስኩ በኋላ ዲሌት አረገው። ያ ድምጡን አስቀምጣለሁ ብዬ ማለት ልክ ዜሮ ሲሆን ኢሞ ላይ ዜሮ ሲሆን ሰው መስማቱን ስለማቅ እንዳለ ያጣፋ። መቼም ያንተ ሁርደት ሳላወጣ ዝም አልልም፣ ወደ ኋላ አልልም። አንተ እኔ ብቻ ሳይሆን ሌሎቹ ልጆች አረብ ሀገር ያሉ እየጀነጀንክ የኔ ማር የኔ ጣፋጭ እኔ ሌሎቹ ላይ ፕራንክ ነው የምሰራው እንጂ አንቺ ነው የምፈልገው እያልክ እየዋሸክ ደግሞ አልደብቅም። ሌላ ሳም ይኖር ይችላል። ይሄ ቪዲዮ እየሰማችሁ ሼር አድርጉ። እሱ ጋር እንዲደርስ ነው የሚፈልገው። ትናንትና ደርሷል፣ ያ ቪዲዮ ደርሷል።
ለምን ወጥተህ አትናገርም ነበረ? ያንተ ውሸታም የውሸት ፍቅር ያንተ ጥፋቱ ስለሃወክ አይደል እንደዚህ ያልከው? መቼም አላነሳም። ያ ቪዲዮ ደግሞ አላነሳም። እንደ ታቃጠልከኝ አንተ ማቃጠላለሁ። እውነት እኔ ወደክ ነው ወይስ አውቀንክ ነው እስካሁን እኔ ጀነጀንክ ነበርኩ? ለምን እኔ የእውነት ፍቅር መስሎኝ ይሄ ሁሉን አንተን አምኜ የተቀመጥኩት? ያ ቀን የሰርጉ ቀን ስንት ነገር አሳልፈናል እኔና አንተ። ለምን ረሳክ? ለምን ተቀየረ? ለምን አንቺን አልፈልግም ካልክ ለምንድን ነው ይፈረምክልኝ? በጣም ነው ከፋኝ። ቀን ሙሉ ሲያለቅስ ነው የዋልኩት። እንቅልፍ አልተኛሁትም። እኔና ቸሩ ከተጣወን ቆይተናል። አንቺ ሂጂና አረብ ሀገር ስሪ ተብዬ ነው የመጣሁት። በፊት ስልክ አልነበረኝም። በውስጥ መስመር አግኝቼ ሲጠይቀው እኔ ኢቴምቢን እኮ ሀውቅ ፍራንክ እያረኩት ነው እኔ ለዩቱብ መለቀ እንትን ሰብስክራይብ ሲያገኝ ነው ይለኛል። የቀለበት ራሱ ቀለበት የታሰርን ቀን ራሱ ቪዲዮ አንተ ዩቱብ ካለክ ለምንድን ነው ፖስት ማታረግ ብዬ ሲጠይቀው አይ አሁን አይደለም ፖስት ማረገው ቆይተን ፖስት እናረጋለን። መቼም አንቺ ትቼ ሌላ አረጋባ ሌሎቹ ላይ እኮ ኢቴምቢ ላይ ፕራንክ እየሰራው ነው። አሜሪካኖን ፕራንክ እየሰራው ነው። ዝም ብላ እንደ ጎደኝነት ዩቱብ ውስጥ ገብታ ብቸኛ ስለሆንኩት ምናምን አለኝ። እና እሷ ለምንድን ነው ያንተ ግን የምታጥቦ? አንተስ ለምንድን ነው የሷ ግን የምትናካው? ለምን የኔ ከሆንክ የኔ ነው በቃ አለቀ። አንድ ወንድ አንድ ሴት ነው ማግባት ያለበት እንጂ ሁለት ሴት ማግባት አለበት? ወንድ ደግሞ እኔን አልፈልግም ካልክ ደግሞ ማትናገርም? እውነት በጣም ነው ተናደድኩት። እንዱም ያንተን ደስ አላወጣ ዝም አለለም። መቼም ይሰራሉ። አንድ ነገር ንገርሽ፣ አሜሪካ ነው ስነ ስርዓትሽንና ማረግሽ ይዘሽ ቁጭ በይ። ትንሽ ጊዜ ነው የቀረኝ። እመጣለሁ ኢትዮጵያ። ያንቺን ሁርደት ሳይሰራሽ ዝም አልልሽም። ታለሽ እንደዚህ እንደተቃጠልኩት ዝም አልልም። ታለሽ መቼም አልቶን። የሱ ሁርደት ከወጣ በኋላ አንተ እሷን ታገባለህ። ቀን ያወጣሉ። ያን ቀን ደግሞ የአንተ ቪዲዮ የሰራክን ቪዲዮ የሰርጋችን ቀን ልጁ ካሜራ ውስጥ አውጥቶ እንዲላከልኝ አረኩት። ልጁ ይልካል። ያ ቪዲዮ እንዳለ የሰርጋችን ቀን እንዳለ ፖስት ነው ማረገው። ታልክ እንደተቃጠልኩት አልቀርም። አንተም ትቃጠላለህ አንድ ቀን ታልክ። እኔ ደግሞ መቼ ቪዲዮ መስራት አያቆምም። ያንተን ሁርደት እስከማወጣ ድረስ ዝም አልልም። ታልክ የእውነት የሱን ሁርደት ሳላወጣ መቼ ምን ያላቆም። የሰርጋችን የተነሳን ፎቶ እንዳለ ፖስት አድርጋለሁ። ግማሽ ፖስት አድርጋለሁ፣ ግማሹ ይቀራል። መቼም ይሄ ውርደት እስከማወጣ ድረስ ዝም አልልም። እሱ ብቻ ሳይሆን ሌሎቹ ወንዶቹም እንደዚህ የአረብ ሀገር ያለች ሴት እየጀነጀናችሁ ካሜራ ፊት ለፊት ደግሞ ከሌሎቹ ጋር ፕራንክ ነው እያላችሁ ሌላ ነገር እየሰራችሁ እያላችሁ ልጆች ታላችሁ። በእናታችሁ ሼር እያረጋችሁ እሱ ጋር እንዲደርስ አድርጉልኝ። እኔ መቼም ዝም አልልም። እንቅልፍም አልተኛም። ትላንትና በቃ
እንቅልፌ ሳይተኛ ነው ያደርኩት። ይሄ ውርደት ሳላወጣ ዝም አልልም፣ ደግሞ ዝም አልልም። ስንት ነገር ነው ኪሳራ ውስጥ ገባው። አሁን የቀለበታችን ቀን የሰርጋችን ቀን ቤተሰብ ያውቃል፣ ሁሉም ነገር ያውቃል፣ ጓደኞቹም ያውቃል። እኔ ማን ለምንድን ነው ግን ወንዶቹ እንደዚህ የሚታረጉት? እውነት በጣም ከፍቶኛል።